ሰላም ጤና ይስጥልኝ ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎች ይዘን ቀርበናል። ዜናዎቹን እየመራው አብሬያችሁ የምቆየው ክፍሌ አለሙ ነኝ። በከፍኛ ባህላዊ ሙዚቃ ውስጥ ከበሮ ከዘፈን ማድመቂያነት አልፎ የሙዚቃው ስልት መሪ ነው። ወጣቱ ትውልድ ይህንና መሰል የህዝቡ ባህልና እሴት በተገቢው ለምቶና ተጠብቆ ለትውልድ መተላለፍ እንዲችል ሚናውን እንዲወጣ ተጠይቋል። ዘገባው የባልደረባችን ናስር ተማም ነው። ቤተልሔም እምሩ በካፍቾ ባህላዊ ሙዚቃ ከበሮ ዝም ብሎ ዘፈን ማድመቂያ ብቻ አይደለም፣ የሙዚቃው መሪ ነው። አሸብሻቢዎቹ የዘፈኑን ምት ተከትለው እንዲያሸበሽቡ ያደርጋል፣ ይመራል፣ እንቅስቃሴውንም ይቆጣጠራል። በሌላ በኩል ደግሞ በእንቅስቃሴው መሃል ግፊያና ትርምስ እንዳይፈጠር የከበሮ መቺው ሚና የላቀ መሆኑን መዘንጋት የለብንም። ትከሻው ላይ ባነገተው ከበሮ ታዳሚውን ገፋ ገፋ እያደረገ ሰልፉን ያሳምራል። አጠቃላይ እንቅስቃሴውን ከሙዚቃው ምት ጋር ያዋህዳል። በዘመናችን አገላለጽ ኮሪዮግራፊ ልንለው እንችላለን። ይህንን አስመልክቶ ከሁለት የካፍኛ ባህላዊ ከበሮ መቺዎች ጋር ቆይታ አድርገናል። በካፋ ባህላዊና ዘመናዊ የሙዚቃ ቡድን ውስጥ በድምጻዊነትና በሙዚቃ መሳሪያ ተጫዋችነት በመስራት ላይ እንደሚገኙም ይሰመርበት። ከበሮ ማለት እንግዲህ ለካፋ ወሳኝ ለሀዘንም ሆነ ለደስታ ጊዜ በጣም ወሳኝና ወሳኝ የሆነ የሙዚቃ መሳሪያዎች ውስጥ ዋነኛ መሪ ከበሮ ነው፣ በእኛ በኩል ማለት ነው። መሪ አሁን ያለ እሱ የተኛው ሙዚቃን ምናልባት ሂቾ እርግጫ ካልሆነ በስተቀር ወይ ቀረርቶ ካልሆነ በስተቀር ሌላ የተኛውን ዘፈን ያለሱ መስራት አንችልም ማለት ነው። ለዚህ ወሳኝና መሪ የሙዚቃ መሳሪያዎች ውስጥ አንዱ እሱ ሲሆን አመታቱ በሶስት ደረጃ የተከፋፈለ ነው ማለት ነው። ሶስት አይነት ሪትም ወይም ሶስት አይነት ሚቶች አሉ። ያም አንዱ ስሎ ወይም ቀዝቃዛ የምንለው ይሆናል። ስሎ ወይም ቀዝቃዛ የምንለው ይሆንና ሁለተኛ ደግሞ አስጨፋሪ ወይም ፈጣኝ አስጨፋሪ ወይም ፈጣኝ ማስጨፈሪያ ዘፈኖችን የሚያዘፍን ፈጣኝ ዘፈኖች አይነት ሪትም አለው። ሶስተኛ ደግሞ ምንድነው በሙዚቃ ሲንኮፍ የምንለው አለ። ውዝዋዜው ከላይ ከታች ወደ ታች፣ አሁን ቅድም ያልኩት አንገሾም ወደ መሬት ነው የምንረገጠው። ሸጋጣውም ትንሽ ፍጥነቱን ብቻ ይቀይርና ወደ መሬት ነው የምንረገጠው። ቆይታችን በዚህ ብቻ አላበቃም፣ ሌላም የሚሉን አለ። አንደኛ አንገሾ ወይ ኤረጋ የሚባለው፣ ሁለተኛ ፈጣኝ ከነበረበት ከቀድሞ ቀዝቃዛ ወደ ፈጠኝ ያለውና አስጨፋሪ የሆነ ሆኖ፣ ሶስተኛ ደግሞ ቅድም እንደተባለው አየር ላይ የሚመታ ሚቱን ያዘ ማለት ነው። ወደ ላይ የምንሰራ ስራ ላይ የምንጠቀመው የሶስት አይነት ሚቱን ያዘ ነው ማለት ነው። ሶስተኛ ያልኩ ደግሞ ወደ ላይ ነው። ወደ ላይ እንዲህ አይነት ሪትሞች ሶስት ሪትሞች አሉ። በሶስት ሪትም ይመታል ማለት ነው። በመጨረሻም አዲሱ ትውልድ ባህሉንና ማንነቱን እየዘነጋ በዘመናዊነት መንፈስ እንዳይዋጥ ያላቸውን ስጋት ባለሙያዎቹ ይገልጹና ሁሉም ባለድርሻ የበኩሉን እንዲወጣ አደራ ይላሉ። ካፋ ሙዚቃ ስናድግ ወደ ሌላ በሞባይልም ይሁን በቴሌቪዥንም ይሁን በቴፕም ይሁን በሰማነው ቁጥር ጆሮ የት ይሄዳል? ወደ ሰማንበት ይሄዳል። ወደ ሰማንበት ይሄድንና የራሳችንን ይዘት የመለቅ አይነት እየመሰለ የባህል ደጋጋዎች አባቶቻችንም አሁን ባህል ላይ ያለው ትኩረት ወጣቱም ቢሆን ባህል ላይ ያለው ትኩረት ገጠርም ቢሆን ከተማ ለባህል የሚሰጠው ቦታ ለባህል ጭፈራ ለከፍኛ ዘመናዎች የሚሰጡት ነገር ትንሽ የሚቀር አይነት ያሳያልን። ካፋ ሙዚቃ ብዙ አይነት ነው። እስከዛሬ ተሰርቷል ይባላል እንጂ ኦሪጂናል ቱባ ባህር ላይ ትኩረት የተሰጠ አይደለም። ኦሪጂናል ቱባ ባህር ካለበት ተፈትሾም ሆነ በምሁራን ተጠንቶ ኦሪጂናል ቱባ ባህር በጥናት ወጥቶ ለህዝብ ጆሮ ቢሆን ኑሮ ቢገባ ኑሮ የተሻለ ነው እና ኦሪጂናል ቱባ ባህልን ለማውጣት ወይም ለመስራት ትኩረት የተሰጠ አይደለም። አሁን ባለው ሁኔታ ላይ አየር ላይ ነው ስራ እየተሰራ ያለ። ዘገባችንን የምናሳርገውም ላይ ከመግቢያችን ላይ በደማቅ የከበሮ ምት የተዋዛውን የካፍኛ ባህላዊ ሙዚቃ በመጋበዝ ይሆናል። Iho
ህገወጥ ንግድ የህዝብን ህልውና አደጋ ላይ የሚጥል በመሆኑ ሁሉም አካል በቁርጠኝነት መስራት እንዳለበት የከፋ ዞን አስተዳደር አሳሰበ። የዞንና የቦንጋ ከተማ አስተዳደር የህገወጥ ንግድ ቁጥጥር የጋራ ግብረ ኃይል ውይይት አድርጓል። ዘገባው የከፋ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ምረታ ብራኑ ከፊት ለፊት ካሉ በዓላት ጋር ተያይዞ ሊኖር የሚችለውን ህገወጥ የዋጋ ጭማሪና ምርቶችን የመደበቅ ጉዳይ ለመቆጣጠር ተዘጋጅቻለሁ ብሏል የቦንጋ ከተማ ህገወጥ ንግድ ቁጥጥር ስራ ግብረ ኃይል። ግብረ ኃይሉ በተለያዩ የችርቻሮ ጅምላ ንግዶችና አገልግሎት ሰጪ የንግድ ተቋማት ላይ አላግባብ የዋጋ ጭማሪ እንዳይኖር ሲሰራ መቆየቱና ከዚህ በኋላም ቢሆን በቅንጅትና በመናበብ እንደሚሰራ የግብረ ኃይሉ አባላት ተናግረዋል። አላግባብ ዋጋ ከሚጨመርባቸውና የምርት መደበቅ ሁኔታ ከሚስተዋል ባቸው እቃዎች መካከል የተለያዩ የሱቅ ሸቀጣ ሸቀጦች፣ የፍጆታ እቃዎች፣ ነዳጅና የነዳጅ ውጤቶች፣ አደገኛና ጊዜ ያለፈባቸው መድኃኒቶች አቅርቦትና የዋጋ ጭማሪ፣ ጤፍን ጨምሮ የጥራጥሬ እህልና የእህል ውጤቶች፣ ስጋ ቤቶችና ሌሎችን ግብረ ኃይሉ ጠቅሷል። የቦንጋ ከተማ አስተዳደር ከንቲባ አቶ አስማማው አደመ በከተማ ደረጃ በዋጋ ጭማሪ እንዲሁም ህገወጥ ንግድና ምርት መደበቅ አስመልክቶ ግብረ ኃይሉ በርካታ ስራዎችን ሰርቶ ለውጦችን ማምጣቱን ተናግረው ይሄው መልካም ተግባር አሁንም ተጠናክሮ የሚቀጥል መሆኑን ገልጸዋል። አንዳንድ በግብረ ኃይሉና ይህንን ቁጥጥርና ክትትል በሚያደርጉ የንግድ ኢንስፔክሽንና ሬጉሌሽን ክፍሎች ላይ አልፎ አልፎ ሚስጥር የሚያወጡና በቁርጠኝነት የማይሰሩ እንዳሉ የተናገሩት ከንቲባው በእነዚህም ላይ የተጀመረው የእርምጃ አወሳሰድ በቀጣይ ተጠናክሮ ይቀጥላልን ብለዋል። ለዚህም የስራው ባለቤት የንግድና ገበያ ልማትን ጨምሮ የሚመለከታቸው ተቋማትና አካላት የህዝቡ ውግንና ይዘው በቁርጠኝነት መስራት እንዳለባቸው አቅጣጫ ተቀምጧል። በህገ ወጥነት ተከሰው ለህግ የሚቀርቡ ነጋዴዎች ላይ የሚወሰደው ውሳኔና የሚወሰደው እርምጃ አስተማሪ ያለመሆኑና የውሳኔ መዘግየት መስተካከል አለባቸው ብለዋል። የከፋ ዞን ንግድ ገበያ ልማትና ኢንቨስትመንት መምሪያ ኃላፊ ወይዘሮ ታሪኳ ታከለ እስካሁን ግብረ ኃይሉ ያከናወናቸው ተግባራት አበረታች መሆናቸውን አንስተው በተቃራኒው የንግድ ስርዓቱና ግብረ ኃይሉን ያጋጠሙ ፈተናዎች መኖራቸውንም ጠቅሰዋል። በግብረ ኃይሉ በርካታ ህገወጥ ነጋዴዎችና የንግድ ተቋማት ላይ አስተዳደራዊ እርምጃ መወሰዱን የተናገሩት ወይዘሮ ታሪኳ ይኸው እርምጃ አሁንም ተጠናክሮ የሚቀጥል በመሆኑ አንዳንድ ወገኖች እያሳዩ ካሉት የህገወጥ ተግባራት ተባባሪነት እንዲታቀቡና ተግባራቱ ሲያጋጥሟቸው ለሚመለከታቸው አካላት መረጃ እንዲሰጡ ጥሪ አቅርበዋል። ወይዘሮ ታሪኩ አክለውም ሰሞኑን በነዳጅ ማደያዎች የታየው መሻሻል ተጠናክሮ መቀጠል እንዳለበትና ለሌሎች ህገወጥ ንግዶች ላይ መደገም እንዳለበት ገልጸው በተለይ በዓልን ምክንያት በማድረግ ባዕድ ነገሮች የተቀላቀሉ ምርቶች ግብይት እንዳይኖር የሚመለከታቸው ተቋማትና ሸማቹ ህብረተሰብ ጥንቃቄ እንዲያደርግ አሳስበዋል። የከፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ በማጠቃለያ ንግግራቸው ህገወጥ ንግድ ከህዝብ የመኖር ህልውናና ከመልካም አስተዳደር ጋር የሚተሳሰር በመሆኑ ሁሉም በቁርጠኝነት በተጠያቂነት ህጋዊነት እንዲሰፍን መስራትና ለውጥ ማስመዝገብ አለበት ብለዋል። ህገወጥ ነጋዴዎች ህጋዊ የንግድ ተቋማት ላይ የሚያደርሱትን ጫና ለመቀነስ ሁሉም የንግድ ፈቃድ በማውጣት እንዲሰራ መደረግ እንዳለበት የተናገሩት ምክትል አስተዳዳሪው ከትራንስፖርትና ታሪፍ ጋር ተያይዞ የሚፈጠሩ ችግሮች ስርዓት መያዝ እንዳለባቸውም አሳስበዋል። አቶ ደመላሽ በጉዳዩ ዙሪያ የተጠናከረ የህዝብ ግንኙነት ስራ መሰራት እንዳለበትና የሸማቹን ህዝብ መብት ማክበር እንዲቻል በየደረጃው ህዝብን ያሳተፈ ስራ መሰራት አለበት የሚል አስተያየት ሰጥተዋል። የሸማቾች ህብረት ስራ ማህበራትም በበዓል ወቅት አስፈላጊ ምርቶችን ለህብረተሰቡ በተመጣጣኝ ዋጋ የሚያቀርቡበት ምቹ ሁኔታ መፈጠር እንዳለበትም አቶ ደመላሽ አሳስበዋል ሲል የዘገበው የከፋ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። የቦንጋ ትምህርት ኮሌጅ ላለፉት 2 ወራት በጎ ፈቃደኛ መምህራንን በማስተባበር ከ200 በላይ ለሆኑ ተማሪዎች ሲሰጥ የነበረውን የማጠናከሪያ ትምህርት መርሃ ግብር አጠናቀቀ። ሳሙኤል ቆጭቶ እንደ ሀገር ላለፉት 2 ወራት የበጎ ፈቃድ አገልግሎት ስራም ከወትሮ በተለየ መልኩ ትኩረት ተሰጥቶ እየተሰራበት ቆይቷል። በስራ ሂደት ላይም የተለያዩ ግለሰቦች፣ ወጣቶች እንዲሁም መንግስታዊና መንግስታዊ ያልሆኑ ተቋማት በንቃት ተሳትፈውበታል። ከመንግስታዊ ተቋማት አንዱ የሆነው ቦንጋ ትምህርት ኮሌጅ 11 በጎ ፈቃደኛ መምህራኖችን በማሳተፍ ከ200 በላይ ተማሪዎችን ያስተማረ መቆየቱን የኮሌጁ ዲን አቶ አንተነ አየለ ተናግረዋል። እንግዲህ ይህንን የክረምት በጎ ፈቃድ ተግባር በተለይም ከቀጥታ ከመማር ማስተማሩ ከተለያዩ ክህሎቶች ስልጠና ጋር ተያይዘው በኮሌጅ ታሪክ የመጀመሪያ ጊዜ እያከናወን ያለ ነውና ምናልባት በክረምቱ ትምህርት ተማሪዎች ከአንደኛ እስከ 12ኛ ክፍል ያሉ ተማሪዎች ሌሎች አካባቢ ትምህርት ቤቶች ላይ የማያገኟቸውን ክህሎቶች
ስልጠና እንዲያገኙ ነው የተደረገውና ምናልባት ከስልጠናዎቹ ከተሰጡ ስልጠናዎች አንጻር ተወሰኑትን ማንሳት ቢያስፈልግ የምልክት ቋንቋ እንግዲህ በትምህርት ቤት ደረጃ ብዙም እየተሰጠ አይደለም። የምልክት ቋንቋ ልጆች መማራቸው ለሌሎች ትምህርቶች ትምህርትን በአግባቡ እንዲቀበሉና ትምህርታቸውን እንዲከታተሉ ተጨማሪ የሆነ ግብዓት ሊሆን የሚችል ነው። ያን የምልክት ቋንቋ ስልጠና እንዲወስዱ ተደርጓል። ሌላው የብሬልን እንዲሁ የአይነ ስውራን የሚጠቀሙበት አይነ ስውራን ተማሪዎች በምን መልኩ ማንበብ መጻፍ ይችላል የሚለው ነገር ላይ ብሬል ስልጠና ተሰጥቷል። በዚህ እንቅስቃሴም አመርቂ ውጤት መመዝገቡን የተናገሩት ደግሞ በቦንጋ ትምህርት ኮሌጅ ልዩ ፍላጎት ትምህርት ክፍል ኃላፊና መምህር አቶ ዳዊት ገረመው ናቸው። 213 ተማሪዎች ተጠቃሚ ሆኗል። ከዚህ ውስጥ 162ቱ ማለት 50 ተማሪዎች ያለምንም እንትን በነጻነት መጥተው እንዲጠቀሙ ኢቭን የትራንስፖርቴሽን ጭምር በመኪና ላይ በመጠቀም ትምህርቱን እንዲከታተሉ የተደረገበት ሁኔታ ነው ያለው። ስለዚህ በጣም ደስ በሚል ሁኔታ ነው። ኃላፊው አክለውም በስራ ሂደት ላይ ያጋጠማቸውን ችግር አብራርተዋል። ፈታኝ አንዱ ምንድነው ይህንን በጎ አድራጎት አስበ ስትነሳ ያው የተረዳው ተጠቃሚ ይሆናል፣ ያልተረዳው ደግሞ ምንድነው የሚል ጥያቄዎችን ያነሳል። በተለየ መንገድ ደግሞ ትርጉም ተሰጥቶ በጎ አድራጎት አይደለም የሚል ኃይል ነበረ፣ መረጃንም የማፋለስ ሁኔታ። ነገር ግን ያው ይህንን ሁሉ ችግር ተቋቁመን እዚህ ደርሰናል። ሌላም የግብዓት ችግሮች ማለት እዚህ አካባቢ የማይገኙ ማቴሪያሎች አሉ። ለምሳሌ ተማሪን ፒያኖ አምጣ ብትል አታመጣም፣ አያመጣም። ክራር አምጣ ብትል አያመጣም። አባከስ ራሱን አምጣ ብትል ማቴሪያሉን ማምጣት አይችልም። ነገር ግን እነዚህን ችግሮች እንዴት መፍታት ነበረብን? ከኮሌጁ ጋር በመነጋገር ያለምንም ስስት ኮሌጁ ማቴሪያሎችን በአግባቡ እንድንጠቀም ተማሪው ፕራክቲካሊ እንዲለማመድ የተደረገበት ኢቭን ቀለም ገዝቶ ስነ ስዕል ሰዓሊዎች እንዲወጡ የተደረገበት ሁኔታ ነው ያለውና በኮሌጁ የእንግሊዝኛ ትምህርት ክፍል መምህር አቶ አበበ ጉርማሙ በበኩላቸው ተማሪዎች በተለያዩ ትምህርት አይነቶች እየሰለጠኑ መቆየታቸውን አንስተዋል። ወላጅም ደስተኛ ነበረ። ተማሪዎች ደግሞ ብዙ ነገር ወደው ነው የሚማሩት። ግቢው ሰፊ ነው። የተለያየ የሚያዝናናቸው ነገር አለ። የሙዚቃ ትምህርት ቤት አለ። እንግሊዝኛን ደግሞ በተግባር ይማራሉ። ቁጭ ብለው ብቻ ሳይሆን ተነስተው ይሞክራሉ። ልክ ለእንግሊዝኛ አስተማሪ ሆነው ያወራሉ፣ በቡድን ሆነው ያወራሉ። ተመቻቸው ሁኔታ ስለተማሩ ኮሌጁ ደግሞ ከምንም ሁሉንም ነገር አመቻችቶ ስለሰጠ ኮሌጁን ማመስገን እንወዳለን። ሁላችንም በትብብር በፍቅር ስለምንሰራ በጥቂት ወራት ውስጥ እኛም ይሆናል ብለን ያልገመትነው ነገር ነው የሆነውና በማጠናቀቂያ መርሃ ግብሩ የተገኙት የተማሪ ወላጆች በሰጡን አስተያየት ላለፉት 2 ወራት ተቋሙ ባከናወናቸው ተግባራት መደሰታቸውን ተናግረው ለወደፊትም ተጠናክሮ መቀጠል እንዳለበት ጠይቀዋል። በጣም ደስ የሚል ነው። ልጆች በጣም ተለውጠዋል። መምህራኖች አመስግኛለሁ። በጣም ደስ የሚለው እንቅስቃሴ በደንብ ከተደረገ ሁሉም ሰው በጣም በሚያስደንቅ ሁኔታ ነው ያየሁት ማለት ነው። እኔ ይሄን ሀሳብ አንስቶ መጀመሪያ ይሄን ሀሳብ አቅርቦ በዚህ ጉዳይ ያሉት መምህራኖችን እኔ በከልብ ምስጋና አቀርባለሁ። ቀጣይ ላይም ቢሆን ኮሌጁ የሚያደርገው እገዛ በጣም ትልቅ እገዛ ነው እያደረገ ያለው ለአካባቢያችን። ኮሌጁ ብቻ ላይ ይሄ ጉዳይ መጣል የለበትም ብዬ ገምታለሁ። በደረብ በጣም ጥሩና ውጤታማ ነው። በአጭር ጊዜ ውስጥ ያው ኮሌጁ ሁሉም ነገር ያለውን ሰጥቶ በማመቻቸት መምህራን ደግሞ ራሳቸውን በመስጠት በፍቅር በመስራታቸው በአጭር ጊዜ ውስጥ ጥሩ የሆነ ውጤት ልጆቻችን ላይ አይተናል። ኮሌጁም ቃል ገብቷል ለመደገፍ ስራ ተስይዞ ደንብ አውጥቶ ለማስኬድ ይህን የበጎ ፈቃድ አገልግሎት መምህራኖችም ፈቃደኛ ናቸው። ወላጅም ደግሞ ፈቃደኛና ደስተኛ ነው። ከወላጅ የሚጠበቀውን የምንችለው ኮንትሪቢዩት በማድረግ ለማስኬድ በሁሉም በኩል ፈቃደኝነት ስላለ ይቀጥላል ብዬ አስባለሁ። የእረፍት ጊዜያቸውን በዚህ ትምህርት ላይ ያሳለፉት ተማሪዎች በበኩላቸው በዚህ አጭር ጊዜ ውስጥ ብዙ እውቀት መሸመታቸውን ገልጸው ለውጤታማነቱ የደገፏቸውን አካላት በሙሉ አመስግነዋል። ስሜ ፍሬገነት ብርሃኑ ይባላል። ያው ሙዚቃ
እና ቋንቋ ትምህርቶችን ስንማር ነበረ እና በእነሱ ላይም በደንብ እንድንጠናከር ፕራክቲስ እንድናደርግ እየገፋፉን ነበረ። ጥሩ ስራ እንድንሰራ ስላደረገን አእምሯችንን ስለከፈተልን ለሚቀጥለው ዓመት ትምህርትን ብቁ እንድንሆን ስላደረገን በጣም አመሰግናለሁ ኮሌጁን። ስሜ ሊዲያ ቡዛዬ ይባላል። ትምህርቶች ሲሰጡን እኛ 11 እና 12 የተሰጠን እንግሊዝኛ፣ ፊዚክስ እና ማትስ ነው። በተጨማሪነትም ሙዚቃ ትምህርቶች እና ለኢንትራንስ እንዲያዘጋጁ ተብሎ የተሰጡን የእረፍት ጊዜያቸውን ሰውተው ያስተማሩና መምህራኖችን ማመስገን እፈልጋለሁ። ስሜ ሂክማ ሱልጣን እባላለሁ። በጣም ብዙ አይነት ድጋፍ እያደረጉልን ነበር። ቤተሰብ ድጋፍ አድርገውልኛል። ስልክ እየሰጡኝ ስልክ ሰጥተውኝ ማታ ማታ እንድጠቀም ያደርጉኛል እና ለየሁሉም ሰዓት ጊዜ ከፋፍዬ እንዳነብ ለስራም ሆነ ለትምህርት ያለኝ ቦታ ጊዜ ከፋፍዬ እንዳነብና እንዳጠና እንድሰራ ድጋፍ ያደርጉልኛል። እዚህ ያወኳቸው መምህሮችን በጣም ላመሰግናቸው ፈልጋለሁ። በተለይ ደግሞ አባቴ ሱልጣን ይሄን እንደምታየው ደግሞ እርግጠኛ ነኝ። በጣም አመሰግናለሁ። ወዳለሁ ሁሌም ቢሆን እንድኖርልኝ ፈልጋለሁ። በመጨረሻም ተማሪዎችና የተማሪ ወላጆች በዚህ ተግባር ላይ በመሳተፍና እድሉን በመጠቀም የዜግነት ግዴታቸውን እንዲወጡ መልእክት ተላልፈዋል። አጠቃላይ ስብዕናቸውን ከመገንባት አንፃር የቤተሰብ ሮል የቤተሰብ ኃላፊነት እጅግ በጣም ከፍተኛ ነውና እንደዚህ አይነት ስልጠና በሚሰጥበት ጊዜ በየቀኑ የሚሰጠው ስልጠና በልጆቹ ላይ ያለውን የሚፈጠረው የባህሪ ለውጥ ከመከታተል አንፃርና እንደዚህ አይነት ሰርቪሶች እንደዚህ አይነት አገልግሎቶች የማህበረሰብ አገልግሎቶችና የበጎ ፍቃድ አገልግሎቶች ሲመቻቹ ልጆቻቸውን በየደረጃው ያሉ ልጆቻቸውን ወደ ትምህርት ቤት ከመላክና ወደ ስልጠና ማዕከል ከመላክና ከመደገፍ አንፃር ሁሉም ባለድርሻ አካላት ወላጅም ይሁን ሌሎች የትምህርት ላይ የሚሰሩ የትምህርት መዋቅር አካላትም እንደዚህ አይነት መነሳሳቶች እንደዚህ አይነት ጥረቶች በየተቋማት ሲከናወኑ ቀርቦ የመደጋገፍ ቴክኒካሊ የመደጋገፍና አብሮ የመስራት ባህሉ እጅግ በጣም ከመቼውም የሳይለም ወረዳ ጤና ጥበቃ ጽሕፈት ቤት የጤና ተቋማት አገልግሎት አሰጣጥን በማሻሻል የህብረተሰቡን ተጠቃሚነት ለማረጋገጥ እየሰራው ነኝ አለ። ጽሕፈት ቤቱ በ2016 የበጀት ዓመት በዋና ዋና የተግባር አፈጻጸም ወቅት ያጋጠመውን ተግዳሮቶችና የተገኙ ውጤቶችን በመገምገም ለ2017 የበጀት ዓመት የስራ አቅጣጫ ዙሪያ መክሯል። ዘገባው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ቤተልሔም ምሩ ውይይት ከተደረገባቸው አጀንዳዎች መካከል ጥምረት ለጥራት፣ የበሽታ መከላከልና ጤናን ማጎልበት፣ ሳኒቴሽንና ሃይጂን እንዲሁም የወባና የዋን ዋሽንግ ተግባር አፈጻጸም ይገኙበታል። የሳይለም ወረዳ ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ከማል ጠይብ እንደገለጹት ተገቢውን የሕክምና አገልግሎት በተገቢው ሰዓትና ቦታ በሰለጠነ የሰው ኃይል መስጠት ሊከሰቱ የሚችሉ አደጋዎችንና ባላስፈላጊ መንገድ የሚወጡ ወጪዎችን ለማስቀረት ድርሻው የጎላ መሆኑን አመላክተዋል። ጽሕፈት ቤቱ የእናቶችና የህፃናት ሞትን ለመቀነስ እንዲሁም የአገልግሎት ተደራሽነትን ለማሻሻል በተለይም በጤና ጣቢያና በጤና ኬላ መካከል ያለውን ግንኙነት በማጥበቅ በዘርፉ አበረታች ውጤት መመዝገብ መቻሉን ኃላፊው አንስተዋል። እናቶች በጤና ተቋማት ደስተኛ ሆነው እንዲቆዩ በተቋሙ የሚሰጡትን አገልግሎቶች ከቤታቸው በተሻለ ሁኔታ እያገኙ ያለምንም ሀሳብና ጭንቀት የወሊድ ጊዜያቸውን እንዲጠባበቁ ሁሉም ባለድርሻ አካላት የጀመሩትን ድጋፍ ከወትሮ በበለጠ አጠናክሮ ማስቀጠል አለባቸው ሲሉ አቶ ከማል አሳስበዋል። ጽሕፈት ቤቱ ከመደበኛ ስራው ጎን ለጎን እየተገበራቸው ያለው የግብርና ተግባራት በምግብ ራስን ከመቻልና ከዘርፉ ገቢ ከማግኘት ባለፈ ለሌሎች ተቋማትና ለአካባቢው ማህበረሰብ እያሳዩ ያሉት ተሞክሮ መቀጠል አለበት ተብሏል። ተቋሙ በሁለቱ ጤና ጣቢያ ለ2800 እናቶች የወሊድ አገልግሎት ለመስጠት አቅዶ በሪፈር ወደ ተለያዩ ሆስፒታሎች ሄደው የወሊድ አገልግሎት ያገኙ 123 እናቶችን ጨምሮ ለ1802 እናቶች አገልግሎት መሰጠቱ ተገልጿል። መድረኩን በጋራ የመሩት የወረዳው የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ግርማ ሽፈራ እንደገለጹት አጠቃላይ ተግባራቶችን አቀናጅቶ የመምራት ኃላፊነት ቢኖረንም የህይወት ጉዳይ የሆነው የጤናና የእውቀት ምንጭ የሆነውን የትምህርት የግብርናና ሌሎች ስራዎችንም ለማሳለጥ የግንዛቤ አድማሳችንን አስፍተን ለመደገፍ በ2017 የበጀት ዓመት የቅድሚያ ተግባራችን ሊሆን ይገባል ሲሉም አስገንዝበዋል። የወረዳው ምክትል አስተዳዳሪ አቶ አማኑኤል አየለ በበኩላቸው በ2016 የስራ ዘመን በተለያዩ ችግሮች ውስጥ ሆነን የተሻገርናቸውን መልካም ተሞክሮችን አጠናክረን በማስቀጠልና ጉድለቶቻችንን ለማረም እውቀታችን፣ ገንዘባችንና አስተሳሰባችንን አንድ ላይ በማስተሳሰርና በማቀናጀት በቀጣይ ያጣናቸውን በርካታ የመልማት እድሎችን ለማካካስ አበክረን መስራት አለብን ብለዋል። የሁለቱ ጤና ጣቢያ ማኔጅመንት፣ የወረዳ አስፈጻሚ አካላትና የኢፓክ የቦርድ አባላት በመድረኩ ተሳትፈዋል። በቴሌብር ግብር መሰብሰብ መጀመሩ ከዚህ ቀደም ይስተዋሉ የነበሩ ችግሮችን መፍታቱን የአውራዳ ከተማ አስተዳደር ገቢዎች ዩኒት አስታወቀ። ነዋሪዎች በተቀመጠው የጊዜ ሰሌዳ መሰረት ከነሱ የሚጠበቀውን ግብር በመክፈል ለአካባቢው ልማት መፋጠን የበኩላቸውን አሻራ እንዲያሳርፉ ተጠይቋል። ምህረት ማሞ
የከተማው አስተዳደር የገቢዎች ኃላፊ የሆኑት አቶ ወዳጆ ወንድሙ እንደገለጹት የደረጃ ግብር የመሰብሰብ ስራ በስኬት መጠናቀቁን ተናግረዋል። በተለይ በቴሌብር እንዲከፈል የግንዛቤ ስራ ቀድሞ መሰራቱንም አብራርተዋል። 264ቶቹ በቴሌብር ነው ከፈሉት። እዚህ መጥቶ ግንዛቤ ያላቸው እዚህ እኛ ጋር መጥቶ ፕሮሰስ እናደርግ ስልካቸው ላይ ተከስት ይገባል። እዛ በዛ ተከስት ቁጥር ሾርት ኮዱን እያዩ እዛ ይከፍላሉ። ፕላስ ደግሞ ግንዛቤ ያላቸው ከዚህ በፊት የቴሌብር አጠቃቀምን የሚያውቁ ፕሮሰስ እናደርግ ግብራቸው ፕላስ ቴን ነምበራቸው ሁሉ ነገር ወደ ስልካቸው ላይ ሲገባ ማታም አዲስ አበባ ሆኖ ከፈሉ አሉ። ይሄ በዚህ አጋጣሚ በጣም ዘንድሮ ስራ አቀሏል። ወደ መጀመሪያ አካባቢ ነው ትንሽ የቴን ማሰባሰብ ፕላስ ስልክ በራስ አለመኖር ችግሮች ነበሩ። ከዛም በኋላ ይህ ሁሉ ተስተካክሎ ግብር አከፋፈል ላይ በጣም ጥሩ አካሄድ ነው የሄድነውና በዛ አንፃር ወደ 2.7 ምናምን ነው እቅዳችን። ግን ያከናወን ነው 2,885,902 ብር ከ76 ነው በቴሌብር ብቻ ያስከፈል ነው። እዚህ ካለፈው አንፃር ዘንድሮ በጣም የተሻለ ነው። ወደ 101% ነው እንዲያውራዳ ያሳካ ነው። የአውራዳ ከተማ አስተዳደር ከንቲባ አቶ ጥላሁን ወርቁ በበኩላቸው በ2016 ዓመተ ምህረት ከተሰጠው እቅድ 90% መሰብሰቡን ተናግረው በተሰበሰበው ገቢም የተለያዩ የልማት ስራዎች ሲሰሩ መቆየታቸውን አብራርተዋል። ህዝቡ በሚፈልገው ልክ እንኳን አቅም ባይፈቅድም በተወሰነ መልኩ የሰበሰብነውን ወደ ውጤት መቀየር መቻል አለብን ብለን ከህዝባችን ጋር ተግባብተን ያቀድነውን እቅድ ወደ መሬት ለማውረድ ችለናል ማለት ነው። ለዚህ ማህበረሰቡ የሚጠይቀውን ጥያቄ ለመመለስ ትልቁ ቁልፍ ምሰሶ ሊሆን የሚችለው ገቢ እንደሆነ ይታመናልና ከዚህ ውስጥ ደግሞ በዚህ አመት በ2017 በጀት አመት የደረጃ መርሃ ገቢን ስንመለከት በተቀመጠው ጊዜ ሰሌዳ 100% ለማሳካት ችለናል። ይሄን ያደረግነው ምንድነው? ያው የኛ ከተማ አስተዳደር ገቢዎች ዩኒት ቀደም ሲል ማሽን በዝድ ነው ስራውና ሲታስ የሚባል ማሽን አለ። በዚህም ደግሞ ነጋዴው ቴሌብር መጠቀም መቻል አለበት ተብሎ እንደ ሀገር በተቀመጠው ስታንዳርድ መሰረት በጊዜ ሰሌዳ ነጋዴዎችን ግንዛቤ ፈጥረን ሰፋ ያለ ግንዛቤ ፈጥረን ቴሌብር እንዴት ሊጠቀሙ እንደሚችሉ ከተለያዩ ኤጀንቶች ጋር በመናበብ ፈጥኖ ወደዚህኛው ትራክ ሁሉም ነጋዴ እንዲገባ አድርገን የሰራነው ስራ ስላለ በጊዜ ለማጠናቀቅ ችለናል ማለት ነው። ይህም ብቻ አይደለም። አሁን ባለው ደግሞ የደረጃ ለ ነጋዴዎች የራሳቸውን ሂሳብ መዝገብ አቅርቦ ክፍያ የጀመሩበት ሁኔታ ነው ያለው። ስለዚህ እየቀረበ ያለውን የሂሳብ መዝገብና የሶስተኛ ወገን መረጃዎች አንድ ላይ ተቋሙ አቀናጅቶ በጊዜ ነጋዴው ሳይቀጣ ይህን ገቢ መሰብሰብ አለብን በሚል ከፍተኛ የሆነ ርብርብ እያደረግን እንገኛለን። በዚህ በ2017 ዓመተ ምህረት ከአምና እጅግ በጣም ከፍ ያለ የገቢ እቅድ ነው ለኛ ያለን እና አምና 48 ሚሊዮን ነው፣ አሁን ወደ 80 ሚሊዮን አካባቢ ነው። ይህን ለማሳካት መላው አመራር መላው ባለሙያ በየደረጃ ያለው ባለድርሻ አካል መረባረብ መቻል አለበት የሚል አቋም አስቀምጠን በአመራር ጭምር እስከ ታችኛው መዋቅር ድረስ እንዲደገፍ ትግል እያደረግን እንገኛለን። የስራና ክህሎት ሚኒስቴር ለክልሉ ከፍተኛ አመራሮች በስራ ዕድል ፈጠራ ዘርፍ በሚዛን አማን ከተማ ስልጠና እየሰጠ ነው። በሚሰጠው የአመራር ስልጠና ትኩረት በመስጠትና በመከታተል ቁጭትን ወደ ስራ መቀየር እንደሚያስፈልግ ተገልጿል። ዘገባው የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ብሩክታይት ብርሃኑ። በስልጠናው ማስጀመሪያ ላይ የተገኙት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ሚኒስቴር መስሪያ ቤቱ በተጨባጭ የሚመዘኑና የሚለኩ ስራዎችን በመስራት ለዜጎች የስራ ዕድል በመፍጠርና ተጠቃሚ እንዲሆኑ አስችሏል ብለዋል። በራስ የስራ ዕድል መፍጠር የሚቻልበትን አቅም በተገቢው በማስተዳደርና በመጠቀም ኢኮኖሚውን ማሳደግ ይገባል ሲሉ ተናግረዋል። አዳዲስ አስተሳሰቦችን በማምጣትና የስራ ዕድል አማራጮችን በማስፋት ለዜጎች የስራ ዕድል መፍጠር እንደተቻለም ርዕሰ መስተዳድሩ ተናግረዋል። ዜጎች እውቀትና ክህሎት ጨብጠው በአካባቢያቸው በተለያዩ መስኮች ተሰማርተው ተጠቃሚ እንዲሆኑ በተዘረጋው አዳዲስ አሰራሮች የክልሉ ዜጎች ተጠቃሚ በመሆን ውጤት እያመጡ እንደሚገኙም ገልጸዋል። ይህም በክልሉ እየሰፋ እንዲሄድ አመራሩ በቂ ስንቅ በመያዝ ዜጎች በስራ ዕድልና በኢንተርፕሬነር ተጠቃሚ እንዲሆኑ በትጋት መስራት ይጠበቅባቸዋል ሲሉም አሳስበዋል።
የኢፌዴሪ ስራና ክህሎት ሚኒስቴር ሚኒስትር ክብርት ወይዘሮ ሙፈሪያት ካሚል ክልሉ ብዝሃ አቅም ያለው በመሆኑ ለአዳዲስ ነገሮች ያለው ዝግጁነት የሚደነቅ ነው ብለዋል። በሚሰጠው የአመራር ስልጠና ትኩረት በመስጠትና በመከታተል ቁጭትን ወደ ስራ መቀየር እንደሚያስፈልግም ሚኒስትሯ ተናግረዋል። በክልሉ ያሉ ሀብቶችን በመጠቀም በክልሉ ላይ ለውጥ ማምጣት እንደሚቻል ያብራሩት ሚኒስትሯ ይህም ሀገርን ወደፊት ለማራመድ ያስችላልን ብለዋል። ክልሉ የብልጽግና ትሩፋት መሆኑን የተናገሩት ክብርት ሙፈሪያት ካሚል ያሉንን ተጨባጭ ክህሎት ወደ ተሻለ ደረጃ በማድረስ የህዝቡን ሁለንተናዊ ብልጽግና እውን ማድረግ ይኖርብናል ብለዋል። የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቲን በእንኳን ደህና መጣችሁ መልእክታቸው እንደ ሀገር በተጀመረው ኢኒሼቲቭ በዞኑ የሚገኙ ወጣቶች በሀገር ውስጥና ውጭ ሀገር የስራ እድል ተጠቃሚ እንደሆኑ ተናግረዋል። በዞኑ ወጣቶችን ወደ ስራ እንዲሰማሩ በተደረገው ስራም በተለያዩ ዘርፎች ተጠቃሚ ከመሆን ባለፈም ለሌሎች የስራ እድልን መፍጠር መቻላቸውን አቶ ሀብታሙ ተናግረዋል። በስልጠናው ላይ የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾን ጨምሮ የክልሉ ከፍተኛ አመራሮች፣ የዞን አስተዳዳሪዎችና የዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊዎች ተገኝተዋል። 33ኛው ሀገር አቀፍ የትምህርት ጉባኤ በአዲስ አበባ መካሄድ ጀመረ። ጉባኤው ፍትሐዊና ጥራት ያለው ትምህርት ለሁሉም በሚል መሪ ሀሳብ ነው እየተካሄደ የሚገኘው። የትምህርት ሚኒስቴር ሚኒስትር ፕሮፌሰር ብርሃኑ ነጋ በትምህርት ዘርፍ የሚደረገው የማሻሻያ ስራ ተጠናክሮ እንደሚቀጥል በዚሁ ጊዜ ገልጸዋል። ማሻሻያውን ስኬታማ ለማድረግም ለትምህርት ዘርፉ ቁልፍ በሆኑ ጉዳዮች ላይ መስራት እንደሚገባ ነው ሚኒስትሩ የተናገሩት። ለዘርፉ ስኬት በአራት መሰረታዊ ጉዳዮች ማለትም በጥራት፣ ፍትሐዊነት፣ ኃላፊነት የሚሰማው ትውልድ ማፍራትና ቅንጅታዊ አሰራር ማጎልበት ላይ በትኩረት መስራት እንደሚገባ ፕሮፌሰሩ አስገንዝበዋል። በመድረኩ የ2016 ትምህርት ዘርፍ አፈጻጸም፣ የ2017 ዓ.ም እቅድ፣ ዋና ዋና የትኩረት አቅጣጫዎችና የትምህርት ዘርፉ ሪፎርም ላይ ውይይት እንደሚካሄድ ተመላክቷል። ፋና ብሮድካስቲንግ ኮርፖሬት ነው የዘገበው። በኢትዮጵያና ሶማሊያ መካከል የተፈጠረውን አለመግባባት በሰላማዊ ዲፕሎማሲያዊ መንገድ ለመፍታት ኢትዮጵያ ጽኑ ፍላጎት እንዳላት የውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀሥላሴ አስታወቁ። ከኢትዮጵያ ዜና አገልግሎት ለተገኘው መረጃ በላቸው በላይ። የሶማሊያ መንግስት የኢትዮጵያ ብሔራዊ ጥቅሞችን የሚጋፋ ኃይሎችን ማስተናገድ ማቆም እንዳለበት የውጭ ጉዳይ ሚኒስትር አስታወቀ። የውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀሥላሴ በወቅታዊ ጉዳይ ላይ ጋዜጣዊ መግለጫ ሰጥተዋል። ሚኒስቴሩ ታዬ አጽቀሥላሴ በመግለጫቸው ኢትዮጵያ በውጭ ግንኙነት ፖሊሲዋ ለጎረቤት ሀገራት ቅድሚያ ትሰጣለችም ብሏል። ትልቅ ኃይል አለው የሚባል ሀገር፣ መካከለኛ ኃይል አለው የሚባል ሀገር in terms of power measurement የጎረቤት ሀገሮችን ሁል ጊዜ ቅድሚያ ይሰጣል። ስለዚህ እኛም እንደ ሀገር been consistent on that ለጎረቤት ሀገሮቻችን ቅድሚያ እንሰጣለን። ስለዚህ የፎሬን ፖሊሲ ትኩረታችን ዋንኛው እሱ ነው። ኢትዮጵያ ከአፍሪካ ሀገራትም ሆነ ከሌሎች ሀገራት ጋር የሰመረ ግንኙነት እንዲኖራት ጥረት ከማድረግ ወደ ኋላ እንደማትል ሚኒስቴሩ አንስተዋል። አለመግባባቶች ሲፈጠሩ ደግሞ ዲፕሎማሲያዊ በሆነ መንገድ መፍታት ነው። ከዚህም አልፎ የጎረቤት ሀገር ግንኙነት የመንግስታት ግንኙነት ብቻ አይደለም፣ የህዝብ ለህዝብ ትስስር ነው። የባህል መወራረስ ነው፣ የቋንቋ መወራረስ ነው፣ መግባባት ነው። ስለዚህ ይሄንን እስካሁን የቆየ እና ፍሬያማ የሆነ ግንኙነት የውጭ ግንኙነታችን ትኩረት በመስጠት በማዳበር ላይ ይገኛል የሚል እምነት አለን። ሶማሊያ እንደ ሀገር እንድትቆም ኢትዮጵያ ያደረገችው መስዋዕትነት ተዘንግቶ ከመንግስት በማይጠበቅ መልኩ የኢትዮጵያ መከላከያ ሰራዊትን ማንቋሸሽ ላይ ተጠምዷልም ብሏል። መከላከያ ሰራዊታችን ያደረገውን ተጋድሎ ማንቋሰስን የወጋቸው ሁሉ የንግግራቸው ሁሉ ማዋዣ ሳይሆን ማዕከል እያደረጉት ይገኛሉ። ይህ ተገቢ አይደለም፣ ነውር ነው። ሶማሊያ ወደ ውይይት እንድትመጣና አልሸባብ ላይ የሚደረገው የጸረ ሽብር ትግል አጠናክሮ መቀጠል የኢትዮጵያ ፍላጎት መሆኑንም አምባሳደር ታዬ አጽቀሥላሴ ተናግሯል። በመሆኑም እኛ ልክ ሌላ ጊዜ እንደምናደርገው መስዋዕትነታችን ማጣጣል የተገባ አይደለም። በመሆኑም ወደ ሰላም ጥረቱ እንዲመለሱና በጋራ ስናደርግ የነበረውን የጸረ ሽብር ትግል አጠናክረን እንድንቀጥል
ሶማሊያ የአካባቢውን ሰላም ከማይፈልጉ አካላት ጋር የሚታደርገውን እንቅስቃሴ በቸልታ የሚታለፍ አይደለም ብሏል ሚኒስቴሩ። ለአካባቢያችን ሰላም ከማይፈልጉ አካሎች ጋር የሚያደርጓቸውን እንቅስቃሴዎች ደግሞ መመልከትና ማየት አለባቸው። እንዲሁ ባዘቦት የሚታለፍ ነገር አለመሆኑን። ስለዚህ የዋናው በተለይ እንደ ውጭ ጉዳይ ሚኒስቴር ከሶማሌ ጋር ያለንን አለመግባባት ሰላማዊ በሆነ መንገድ በጸረ ሽብር ትግል ላይ ያለንን ትብብር አጠንክሮ መቀጠል፣ የሶማሌ ናሽናል አርሚ ጦር ራሱን ችሎ የሀገሩን ሰላም እንዲጠብቅ፣ ሌሎች የሶማሌ መንግስት የኢትዮጵያን ኢንትረስት የኢትዮጵያን ጥቅም የሚጻረሩ ኃይሎችን የማስተናገድ ብሂሉን አካሄዱን እንዲያቆም ነው የምንጠይቀው። የብዙ ሀገር ፍላጎት በሰላም ማስከበር ኃይል ላይ ኢትዮጵያ ከሌለች የመጣው በጎ ነገር ሁሉ ሊቀለበስ ይችላል የሚል እምነት እንዳላቸውም ሚኒስቴሩ ተናግሯል። አለመግባባቶች በሰላማዊ አማራጭ እንዲፈቱ ኢትዮጵያ ጥረቷን አጠናክራ ትቀጥላለችም ብሏል። በሀገራችን ለመጀመሪያ ጊዜ 9ኛው በውሹ ማርሻል አርት ስፖርት ደረጃ ሲኒየር ግራንድ ማስተር ዳን ሊሰጥ ነው። ከዚህ ቀደም በጅማና በሐረር ከተሞች ለ200 የውሹ አሰልጣኞች የእውቀትና የክህሎት ስልጠና የሰጠው የኢትዮጵያ ውሹ ፌዴሬሽን የማጠቃለያውን ስልጠና ከመላው ሀገሪቱ ለተውጣጡ 200 አሰልጣኞች እየሰጠ መሆኑን የባህልና ስፖርት ሚኒስቴር በድረ ገጹ አስነብቧል። ስልጠናውን የኢትዮጵያ ውሹ ፌዴሬሽን ከቻይና ውሹ አሶሲዬሽን ጋር በመተባበር በዓለም ሻምፒዮኑ ማስተር ፊንግ አማካኝነት እየሰጠ ሲሆን የዳን ስልጠናና ምዘናዎችን በማጠናቀቅ በሀገራችን ለመጀመሪያ ጊዜ የከፍተኛ አሰልጣኞች የዘርፉ የመጨረሻ ደረጃ ሲኒየር ግራንድ ማስተር ዳን እንደሚሰጥ በዚሁ ጊዜ ተገልጿል። ስልጠናው የኢትዮጵያ ውሹ ማርሻል አርት ስፖርት ከዓለም እኩል እንዲራመድ የእውቀት ሽግግርና የክህሎት ማሳደግ ላይ ያተኮረ ሲሆን ነሐሴ 25 2016 ዓ.ም እንደሚጠናቀቅ ከወጣው መርሃ ግብር መረዳት ተችሏል። ምንጫችን የባህልና ስፖርት ሚኒስቴር ነው። በፔሩ ሊማ እየተካሄደ በሚገኘው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና አትሌት ሲምቦ አለማየሁ በሴቶች 3000 ሜትር መሰናክል ለኢትዮጵያ የወርቅ ሜዳሊያ አስገኘች። አትሌት ሲምቦ 9 ደቂቃ ከ12 ሰከንድ 71 ማይክሮ ሰከንድ በመግባት የሻምፒዮናውን ክብረ ወሰን በመስበር ጭምር ነው ማሸነፍ የቻለችው። በውድድሩ ላይ የተሳተፈችው አትሌት ፍሬህይወት ገሰሰ በ9 ደቂቃ ከ34 ሰከንድ ከ50 ማይክሮ ሰከንድ በመግባት አራተኛ ደረጃን በመያዝ አጠናቃለች። ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን የእስካሁኖቹ ነበሩ። ዜናዎቹን እየመራው ክፍሌ ዓለሙ አብሬያችሁ ቆየው። ቀሪ የጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰላም።